የሚሰማችሁን ስሜት ያዙት። በቃ የተመደቡት ህዝብ የመደባቸው ሁለቶቹ ይነጋገሩ። ምንም ነገራችን ላይ ሳያ በነገራችን ላይ የነነበልባሉን ሐሳብ ለመስማት ንግግር ሲጀምሩ ክርስቲያኑ መጽሐፍ ቅዱስ ሙስሊሙ ቁርአን በእጁ ይዞ ነው የነሱን አፍ እየጠበቀ ያለው፣ እየጸለየ እያለቀሰ ነው ያለው። ዝም ብሎ የሆነ ነገር ተነግሮ የሚሄድ ነገር አይደለም። ስለዚህ እኛ በትዕግስትም ይሁን በጸሎትም ይሁን ሁሉን ነገር የታችንን ህይወት ለማግኘት በትዕግስት መተን እዚህ እየጠየቅናችሁ ነው። እናንተ ደግሞ እንደ ኢትዮጵያ ህዝብ እንደ ቤተሰብ ሆናችሁ ያለውን ነገር መረጃውን ይዛችሁ በቪዲዮ ቅረቡና አስረዱን። ንግግር ይኖራል፣ ምክክር ይኖራል፣ ይገባናል። ግን አሁን የመጣንበት እውነትና እውነት ሊገለጥበት ስለሆነ ሰዓቱ በቪዲዮ ወጡልን ባካችሁ። በኢትዮጵያ ህዝብ ስም እያልናችሁ ነው። መረጃችሁን ይዛችሁ በቪዲዮ ቅረቡልን። አመሰግናለሁ። ብሬክስም ጨምረው ነገር አለ ጨምረና ወደ እነሱ እንሄዳለን። ነው ምንም ጊዜ መውሰድ አያስፈልገውም። የምናገረው ነው የተናገርከው። ነበልባሉ የሚሰማህ ከሆነ ሚዩትን ኦን አድርገው። እያወራ ከሆነ ኦፍ ነው ያለው ማይክ። ሄሎ አሁን ይሰማል። ያወራነውን ሰምተህና ለወንድማችን ነበር ሰምቻለሁ። እሺ የእናንተ መልስ ነው እየጠበቅን ያለነው። የእናንተ ዙር ነው፣ ቀጥሉ። የኛው ዙር አሁንም በዛው ያለው ነገር በዚህ በትንሽ ደቂቃ ውስጥ ህዝቡን እያናገርኳቸው ነበር። ህዝቡ የሚለው ከነሱ ጋር ነው መረጃ መጀመሪያ 15 6 3 2 እያተባለ መረጃ ከነሱ ጋር አለ። መረጃ ያውጡ፣ መረጃቸው መጀመሪያ ይልቀቁ፣ ከዛ የኛ መረጃ ይቀጥላል እያሉ ነው ያሉት። ለቤተሰብ ለሚያሳምን ነገር ደግሞ እዛው ቤተሰብ ጋር ይዘን ሄደን መረጃውን እናደርሳቸዋለን። ቢሻቸው በአዲስ አበባ፣ ቢሻቸው በህንድ፣ ቢሻቸው በሳዑዲ አረቢያ የፈለገውን ነገር ከነቀኑ መቼም ያለው ነገር መረጃ ሳያወጣ አይቀርም። ስለዚህ መጀመሪያ እናንተን ነው የምንጠብቀው። ቁርአን ይዞና መጽሐፍ ቅዱስ ላልከው ነገር ደግሞ እኔም ሽምግልናው ላይ ሲያቀርቡኝ መጽሐፍ ቅዱስ ይዤ ነው ቃለ መሐላ ማደርገው። ሌሎቹም እንደዚሁ ሙስሊምም ካሉ ሙስሊሞቹን ይዘን በቁርአን ፊት እንጠጋላችኋለን ላለው መረጃና እናንተም መጀመሪያ መረጃችሁን ልቀቁልን። ህዝቡ ያለው አሁን ብሬክስ እንድናድርግ ለዮኒ ማኛ እድል እንስጠውና 1 ደቂቃ ሐሳብ ካለው የሚጠይቃቸው ጥያቄ ካለ ለሱ እድል እንስጠው። አንዴ ዮኒ ሚዩት ከናንሳና የምጠይቃቸው ጥያቄ ካለ ዮኒ ምናልባት ነገሩን ገና አሁን ስለገባ በደንብ ከዚህ በፊት በኋላ ታዳምጠዋለህ ስላለ ኦኬ ለሙኒት እንስጥሽ። ሙኒት ትቀጥል።